ሰላም ሰላም የኢትዮ ሃሁ አካዳሚ ተማሪዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ለእናንተ ጠቃሚና አስተማሪ ናቸው ብዬ ማስባቸውን ቪዲዮዎች እያዘጋጀሁ እለቅላችኋለሁ። እናንተም ብዙ ነገር እያገኛችሁ እንደሆነ ብዙ ነገር እየተጠቀማችሁ እንደሆነ አብዛኛው እየተማራችሁ ያላችሁ ልጆች ነግራችሁኛል ማለት ነው። ከዚህ በኋላም ለእናንተ አስተማሪና ጠቃሚ ናቸው ብዬ መለቃቸውን ቪዲዮዎች በየጊዜው ይለቃለሁ። እየገባችሁ ተከታተሉ። ዛሬ ይዤላችሁ የመጣሁትን ቀለል ያለ ለእናንተ ግልጽና በቀላሉ መረዳት የምትችሉበትን መንገድ ይጠቅማል ብዬ ያሰብኩትን ቪዲዮ ነው ያመጣሁላችሁ። እንግሊዘኛ ፎር ቢግነርስ ከዚህ በፊት ኮንሶናንት ቫውል ሌተሮች እንዴት አድርጋችሁ እንደለያችሁ፣ ከዛ በመቀጠል ደግሞ እያንዳንዱ ሌተር ከማን ጋር እንግሊዘኛን በአማርኛ በምናነብበት ሰዓት እንዴት አድርገን ማንበብ እንዳለብን እያንዳንዳቸው ቫውል ኮንሶናንት ሲወስዱ ያለውን ነገር በደንብ አሳይቻችኋለሁ። ያላያችሁ ደግሞ አዲስ የሆናችሁ ደግሞ ወደኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ በእንግሊዘኛ ያመጣሁላችሁ ስለ ፐርሰናል ፕሮናውኖች ነው። እነዚህም ፐርሰናል ፕሮናውኖች እንዴት አድርገን እንደምንጠራቸው አብረን ከኔ ጋር በደንብ እያየን እንሄዳለን ማለት ነው። አይ፣ ዩ፣ ሂ፣ ሺ፣ ዊ እና ዘይ ማለት እነዚህ በደንብ የተለመዱ ናቸው። በእነዚህ ፐርሰናል ፕሮናውኖች በመነሳት ነው ዛሬ ይዤላችሁ የመጣሁት። ስለዚህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ደግሞ በአጭር ጊዜ ማንበብ መጻፍ የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩኝ በአጭር ጊዜ ውስጥ ውጤታማ እንድትሆኑ ማንበብ መጻፍ እንድትችሉ ረዳችኋለሁ። ስለዚህ ወደ ትምህርታችን ስንመለስ አይ ስንል አይ አም ስንል ይሄ ፐርሰናል ፕሮናውን አይ አም ስንል እኔ ነኝ የሚለውን ይገልጽልናል። እኔ ነኝ የሚለውን ነገር ይገልጽልናል ማለት ነው። ዩ አር ስንል ደግሞ አንተ ወይም አንቺ፣ ነህ ወይም ነሽ። ለወንድ ከሆነ አንተ ስንል ነህ የሚለውን ይወስዳል ማለት ነው። አንቺ ስንል ደግሞ ነሽ የሚለውን ይወስዳል። እኔ ዩ አር ስንል እናንተ የሚለውንም ያጠቃልላል። እኔ ዛሬ ባመጣሁላችሁ ሰንተንስ እንድናያቸው የፈለግኩኝ ዩ አር ስንል አንተ ወይም አንቺ በሚሉት በእነሱ በሁለቶቹ እንድትረዱ ስለፈለግኩ ነው ማለት ነው። በቀጣይ በሌላ ቪዲዮ ሰራላችኋለሁ ደንብ ሰፋ አድርጌ። ኦኬ። በመቀጠል ደግሞ ሂ ኢዝ ስንል ምን ማለታችን ነው? እሱ እንደማለት ነው። ኢዝ ስንል ደግሞ ነው። ሰንተንስ ሲመጣ ሰንተንሱ ላይ ነው የሚል ነገር እናገኛለን ማለት ነው። እሱ ነው። አያችሁ፣ እሱ ነው የሚል ነገር ይኖራል ማለት ነው። እንዳትረሷቸው፣ በደንብ እየጻፋችሁ ተለማመዷቸው። ወይም ደግሞ ትርጉሙን ደግሞ ከታች ኮሜንት ስር ላይ ማስቀመጥ ትችላላችሁ። ሌሎችም የምሰጣችሁ ጥያቄዎች አሉ። የተረዳችሁትን ነገር ታስቀምጡልኝ ያላችሁ። ከቻላችሁ በቴሌግራም በኢሞ በዋትሳፕ ደግሞ ብትልኩልኝ አርሜ አስተካክዬ እልክላችኋለሁ ማለት ነው። ኦኬ። በመቀጠል ደግሞ ሺ ኢዝ ስንል ደግሞ ምን እንላለን? እሷ ናት። አያችሁ፣ እዚህ ጋር ሂ ኢዝ ስንል እሱ ነው ያለን አይደለ? ሺ ስንል ደግሞ ምኗ ትቀየራለች? ሴት ስለሆነች እሷ ናት። አያችሁ፣ እሷ ናት ወደ ፊሜል ይሄዳል ማለት ነው። እሷ ናት። በመቀጠል ደግሞ ዊ አር። አያችሁ፣ ዊ አር ሲል ደግሞ ዊ ስንል እኛ እንደማለት ነው። አር ሲል ደግሞ ዊዝን ሰንተንስ ነን እንደማለት ነው። እኛ ነን እንደማለት ነው ማለት ነው። በዚህ መንገድ ተረዱ። እኛ ነን። በመጨረሻ ደግሞ የምናገኘው ዘይ አር። ዘይ ስንል ብዛት ያላቸው ናቸው። ገብቷቸዋል። እነሱ እዚህ ጋር ዊ ስንል እኛንም ያጠቃልላል። ዘይ ስንል ግን እኔን አያጠቃልልም። የስ ዊ ስንል እኔን ያጠቃልልኛል። እዚህ ጋር እንዳትረሱ። እኛ ስንል እኔም የዛ አካል አንደኛው አካል ነኝ ማለት ነው። እነሱ ስንል ግን እኔ የለሁም የዛ አካል አይደለሁም ማለት ነው። በዛ መንገድ ተረዱ። ብዙ ጊዜ ስለሚምታታባችሁ ነው። ዘይ አር ስንል እነሱ ናቸው እንደማለት ነው። እነሱ ናቸው። አያችሁ፣ እነሱ ናቸው። ዘይ አር ስንል እነሱ ናቸው ወደሚለው ይሄዳል ማለት ነው። በመቀጠል ደግሞ ያመጣሁላችሁ ሰንተንስ ዊዝን ሰንተንስ ፐርሰናል ፕሮናውኖችን ስንጠቀማቸው እንዴት ነው የምንረዳው የሚለውን ነገር ነው። በደንብ ተከታተሉኝ።
በደንብ ተከታተሉኝ። የተረዳችሁትን ነገር ደግሞ ኮሜንት ስር ላይ ከታች ባለው ኮሜንት ስር አስቀምጡልኝ። እንዲሁም ደግሞ በቴሌግራም በኢሞና በዋትሳፕ ብትልኩልኝ አይቼ የሚስተካከል ነገር ካለ አርሜ እልክላችኋለሁ ማለት ነው። ስለዚህ አይ አም ኤ ስቱደንት ስንል ምን ለማለት ነው? አይ ስንል እኔ እንደማለት ነው። አም ስንል ነኝ እንደማለት ነው ብያችኋለሁ። አይ አም ኤ ስቱደንት ስንል ተማሪ ነው። የስ አይ አም ስቱደንት ካልን እኔ ተማሪ ነኝ። የስ እኔ ተማሪ ነኝ እንደማለት ነው። አይ አም ስቱደንት እንላለን ማለት ነው። በደንብ ተረዱት። አይ ስንል እኔ እንደማለት ነው። አም ስንል ደግሞ ነኝ እንደማለት ነው። ስቱደንት ተማሪ ስለሆነ ስለዚህ አንድ ላይ አይ አም ስቱደንት እንላለን ማለት ነው። ሶ ኔክስት ዩ አር ኤ ብሪሊያንት ቲቸር። ኤ ብሪሊያንት የስ ብሪሊያንት ስንል በጣም ጎበዝ፣ ጥሩ ጭንቅላት ያለው በጣም ጥሩ አስተማሪ የስ እንደማለት ነው። ስለዚህ ዩ አር ኤ ብሪሊያንት ቲቸር ካልን በጣም ጎበዝ አስተማሪ ነው፣ በጣም ጥሩ ጭንቅላት ያለው አስተማሪ ነው እንደማለት ነው። ዩ አር ኤ ብሪሊያንት ቲቸር። ዩ ስንል አንተ እንደማለት ነው። ገባችሁ? ዩ አር። ስለዚህ ኤ ብሪሊያንት ቲቸር ስንል በዛ መንገድ ተረዱት ማለት ነው። ኦኬ ኔክስት ሂ ኢዝ ኤ ዶክተር። ሂ ስንል እሱ እንደማለት ነው። ሂ ቅድም እንደተረዳዳ ነው። ሂ ኢ ስንል ደግሞ ነው የሚለውን ነገር ይወስዳል እዚህ ላይ ገባችሁ? ሂ እሱ ነው ምንድን ዶክተር። ስለዚህ እሱ ዶክተር ነው ብለን ነው ሰንተንሱ ፐርፌክት እንዲመጣ ስንፈልግ እሱ ሐኪም ነው። የስ እሱ ሐኪም ነው። ሂ ኢዝ ኤ ዶክተር። ኦኬ ሂ ኢዝ ኤ ዶክተር እንላለማ። ሂ ኢዝ ኤ ዶክተር እሱ ሐኪም ነው። በጣም አሪፍ። በመቀጠል ደግሞ ሺ ኢዝ ማይ ሲስተር። ሺ ኢዝ ማይ ሲስተር ስንል ደግሞ ምን ለማለት ነው? ሺ ስንል እሷ እንደማለት ነው። ሺ እሷ የኔ እህት ናት። የስ እሷ ስንል ሺ ነው። ኢዝ ስንል ናት የሚለውን ነገር ለማሳየት ተፈልጎ ነው ማለት ነው። እሷ ማይ ሲስተር ስንል የእኔ ማይ ማለት የእኔ እንደማለት ነው። ሲስተር እህቴ እንደማለት ነው። እሷ የእኔ እህቴ ናት። ሺ ኢዝ ማይ ሲስተር ብለን በቀላሉ መግለጽ እንችላለን ማለት ነው። ሺ ኢዝ ማይ ሲስተር። ኦኬ ሺ ኢዝ ማይ ሲስተር። ኔክስት ዊ አር ሃፒ። ዊ አር ሃፒ እንላለን። ዊ ስንል እኛ የዛ አካል ነን ማለት ነው። ስለዚህ እኛ ነን የሚለውን ነገር ነው። ገብቷችኋል? ስለዚህ እኛ ደስተኛ ነን። አር የሚለው ነን የሚለውን ነገር በዚህ ሰንተንስ ነን ነው የሚለው ወደሚለው ይሄዳል ማለት ነው። ዊ ስንል እኛ እንደማለት ነው። ሶ ዊ አር ሃፒ ስንል እኛ ደስተኛ ነን። ኦኬ ዊ አር ሃፒ እኛ ደስተኛ ነን ብለን እንረዳለን ማለት ነው በዚህ ሰንተንስ ዊ አር ሃፒ። በመቀጠል ደግሞ ዘይ አር ፍሬንድስ። ዘይ አር ፍሬንድስ። ዘይ ስንል ምን ለማለት ነው? ዘይ ስንል እነሱ የስ እነሱ እንላለን። ዘይ ስንል እነሱ አር ፍሬንድስ ስንል እነሱ ጓደኛሞች ናቸው። ፍሬንድ ሚንስ ጓደኛሞች የስ ፍሬንድስ ሶ እነሱ ጓደኛሞች ናቸው ብለን በቀላሉ እንረዳለን ማለት ነው። እኔ ዛሬ ያሳየኋችሁ ፐርሰናል ፕሮናውኖችን ተጠቅመን እንዴት ሴንተንሶች ጋር በሚመጡበት ማንበብ እንደምንችል ነው። ሶ ኢዚ በጣም ይህንን ነገር ደጋግማችሁ በመጻፍ በመለማመድ ቴሌግራም መላክ ትችላላችሁ። ኢሞም አለሁላችሁ። ዋትሳፕ ላይም ብትልኩልኝ በደንብ አይቼ አረጋግጬ የምልክላችሁ ይሆናል ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ በአዲስ ቪዲዮ እንገናኛለን። ኮሜንት ስር ያላችሁን አስተያየት ጻፉልኝ። ቴንኪዩ በጣም